ሌላኛው በጣም ያስገረመኝን ነገር ልንገራችሁ። የዚምባብዌው ስፒድ መጀመሪያ አካባቢ ላይ እንደውም አልተመቸኝም ልጁ ምናምን ነገር እና ይሄኛው ነበረ ትኩረት ለማግኘት ሲሞክር የነበረው የኛው ስፒድ ማለት ነው። መኪና ላይም ሲወጣ ይወጣል ምናምን የሚከተለው ከስር ከስር። ያኛው አንዳንዴ ልም ይላል፣ አታዩትም የት እንደሚገባ የሆነ ቦታ ላይ ብቅ ይላል። እና የቱ ጋር መሰላችሁ ያስደመመኝ? አይሾ ስፒድ አሞት ባዝሩም ገባ ተብሎ በሄደ ታይም ላይ እንዴት እንደተቀየረ ልጁ በቃ እኔ ከዛ ከትክክለኛው ስፒድ በላይ በቃ የሆነ ተደምሜ ሳይሆን ነበረ ተደምሜ ሳይሆን ኮፒ ፔስት በቃ ምንም ቅርጥፍጥፍ አድርጎ በልቶታል ልጁ። በቃ ይሄ እንዲህ ነው፣ ንቁ ነው ልጁ፣ አራዳ ነው፣ ጨዋታ ይችላል። እንዴት ክሬት ያደረግ እንደነበረ አይታችኋል። በቃ የራሱን ይሄኛውን ስፒድ ኮፒ ፔስት እንዴት ክሬት ያደረግ እንደነበረ በቪዲዮ ላይ ስትመለከቱ እንደነበራችሁ ማለት ነው። እና የኛው ስፒድ በጣም ንቃት ይቀረዋል። ደግሞ ደስ የሚለው የዚምባብዌው መልካም ልጅም ነው ማለት የእኛ ስፒድ እንዲናገር እንዲሳተፍ ምናምን ሲያበረታታው ነበር። የሆነ ነገር ይለው ነበር፣ ተናገር ምናምን ይለው ነበር። የሆነች አንድ ቃል እንግሊዝኛ ጣል ሲያደርግ እንግሊዝኛ ትኩረት እንዲያገኝ ጥሩለትም ነበረ። እንኳን አይሾ ስፒድ የዚምባብዌው ራሱ ማለት ነው። እና አትሊስት ግን የእኛ ስፒድ አማርኛውን እንኳን በስነስርዓቱ እኮ አያወራም። በአማርኛ እንኳን ቋንቋ እኮ መግባቢያ ነው እኮ እያወራ በአማርኛ በምትፈጥረው አክሽን ኦዲየንስ እንዲገባው ማድረግ ትችላል። አክቲቭ ቢሆን በቃ ሞከረ የኛውን እንዲገባ እንዲያወራን። ይሄ መድኃኒዓለምን ቀጥልን ያልኩት